Oh my god! እኔ አላምንም ሳሚ ወይኔ ጉድ ይፈላ ሳሚ እንዴ አስተኝ ብቻ ባልሆነ ኤንስቲ ከዋክብት አዎ ሳሚ ኩኪ ነኝ እንዴት ነሽ እንዴት ነህ አለ ሰላም አለሁልህ ተለውጠሻል በጣም አንተ ራስህ በጣም ተለውጠሃል ወይኔ ጺም ደግሞ ምንድነው ዋው ባክሽ ሰፈር ነህ እንዴ አይ እኔ እንኳን ትንሽ ወጣላለሁ እዚህ ሰፈር ነሽ አንቺ አዎ እዚህ ሰፈር ነኝ ምን እግር ጣለ ዘረ ሰፈራችን ኒቆን ታስታውሻለሽ ኒቆ አዎ እሱ ጋር መጥቼ እኮ ነው እንኳን መጣ ሊያገናኘን ነው አዎ በእናትህ ስልኬን ልንገርና እየተገናኘን ብናወራ በጣም ነው ደስ የሚለኝ ደስ ይለኛል እሺ ንገሪኝ ስልክሽን 49 በቃ እደውልልሻለሁ እሺ ስለተገናኘን በጣም ደስ ብሎኛል እሺ ቻው ሄሎ ለምን ነው የማታነሳው እንድናወራ ፈልጋለሁ ሰፈር ነኝ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው አለሁ። ምን የተፈጠረው? ቆይ ሳይጣሉ አይቀርም ሰሎሜና ሳሚ። እሺ ወዴት ነው ያለው? ቆየ እንጂ እኔ ጋር ነበረ። እስኪ ደውለት በጥቅ ሄሎ ሳሚ፣ የት ነክ? ታረቃችሁ እንዴ? አይ በቃ ችግር የለውም። እሺ በቃ ሂድ። ታረቁ? ሊታረቁ ነው መሰለኝ። የሆነ ቦታ ቀጥረዋለች። አይሆንም። እንቅደማቸው። እንዴት? ያለበት ድረስ እንሄዳለን። ከዛ ሰሎሜ ከመምጣቷ በፊት እዛ እንደርሳለን። አይመስለኝም። ወይ ሌላ ቀን ይሁን። አይ ዛሬ ነው መሆን ያለበት። በነደደበት ነው እፍ ማለት። እንሂድ። እሺ በቃ በቃ እኔ ገብቼ አይችልም። በቃ ቶሎ ግቢ። መሽም የምታደርጊውን ታውቂያለሽ? አዎ አንተ ምን እዚህ አካባቢ እንዳትታይ ወደ ዘይድ ሳሚ ራይ ወይ ሳሚ እንዴት ነህ? አለሁ። እንዴት ነሽ? አለሁ። ቀጠሮ ኖሮሽ ነው?
አዎ የፍቅር ቀጠሮ አያሪፍ ምንድነው ራሄል ወይ ምን ያረክሽ ነው ልጅ እቺ እንደሰቃዩ ቆሳሚ ሁሉም ሰው ሲሮራል እኔ ብቻ ጊዜን እየጠበቅኩ ልቤ ፈሰሰብኝ እኮ ሳሚ ሳምሪም ሰሎሜም እኔም ወደህን ያክል አይወዱ ራሄል አውቃለሁ ድንገት እንደሆነበት ግን ተቃጠልኩ ኩሽ መሰራሳዝን ምን ያባት ምንም አልገባኝም በዛ ላይ ሰው እየጠበቅኩ ነው ብትሄጂ አሪፍ ሰሎሜና እንዴት አቦች ሰሎሜ 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 የኔ ልጅ ምንድነው ነገሩ ሰሎሜ የኔ ልጅ አባ ደህና ነኝ
ይሄ ነገር እኮ ተደጋገመ። አባ ደህና ነኝ። ሰሎምዬ እረፍት አድርጊ። እሺ ልጅ ምን እየሆነች ነው? ተሳክቷል። እንዴት ነው? በደንብ አየሻችሁ? በደንብ ነው ያየችው፣ ማየት እስካለባት ድረስ። በጣም አሪፍ ሳለን የመጣችው ግን በጣም ተሳዝናለች። ኧረ እባክህ ሞዛዝ።
ሰሎሜ የኔ ልጅ ሰሎሜዬ እስኪ እባክሽ እራት ቀርቧል ነይ ብይ። አልበላም አባ። አይ የኔ ልጅ ትንሽ ቅመሽ እባክሽ። ይቅርብኝ አባ አልበላም። ሰሎሜ ነኝ ልጅ ሰሎሜ ነቃሽ ይሆን? አዎ አባ ነቅቻለሁ። ነይ በቃ ቁርስ ቀርባልሽ። እሺ አባ መጣሁ። ሰሎሜ ምን ሆነሽ ነው? አባ አቤት። ደህና ነሽ? አይ ምን ደህና ነሽ? ልታጽናኘኝ ብለሽ ነው እንጂ ምን ደህና ነሽ? ሲበሉ አድርሰን ሪችዬ ነቃጠቢ እንብላ። አሁን ነው የበላሁት ቆንጆ። ወይ በእናትሽ ነይ ትንሽ ጉረሽ። እውነት በቃ ወይ እሺ ላኩርሽ። እሺ ግን አንድ ብቻ። አንድ ገበሽ በቃኝ። ቆይ ግን አንቺ በሰዓት ምን ሲያሮጠኝ እንደምጣጠቂኝ እኮ ምንድን ነው? ተሳካ እኮ ድራማው። አትቀልጂ ሙች። ቆይ እንዴት ነው የተደረመው? ድራማ እንኳን አይደለም። እና ምንድን ነው? ለካስ ዳይሬክተሮች ወዶ አይደለም ካራክተሩን ተላበሱት እራሱን ነው የሚሉት። የድራማ ብዬ ጀምሬው ስሜት ያለውንኩ መሰለሽ?
ከሞላ ጎደል ስሜቴን እነግረዋለሁ። ወይ ብታይ የእውነት ነበር ስፍስፍ ያልኩት። ፍቅር እንዲያረጋ አሁንም ሳሚ ነው አይደለም? ምንድነው ያለሽ? ምንድነው የተፈጠረው ልጄ? ንገሪኝ እስቲ። ተይ በቃ ይበቃል እናቴ። በቃ እናቴ። ተይ ይበቃል እናቴ። ተይ እስካሁን ይበቃናል። አይዞሽ በቃ አባ በጣም ከፍቶኛል። አይዞሽ በቃ አይዞሽ። ሄሎ ሳሚ። ወይ ማርታ። ይመስገን ደህና ነኝ። ሰሎሜ ምን ሆና ነው? ከትናንትና ጀምሮ ስደውልላት ስልኳ አይሰራም። ሄሎ። ወይ ሄሎ። ትናንት አግኝታት ነበር? ማርታ ለኔም አታነሳም። የተፈጠረ ነገር አለ? ምን ተፈጠረ ደግሞ? አዎ ግን ምን ሳሚ ምን አድርገህ ነው? ማርታ በቃ በኋላ እደውልልሻለሁ። ካነሳችልሽና ካገኘሻት ለማረጋጋት ሞክሪ። ከኔ ጋር ያለው ነገር ያበቃለት ይመስለኛል። ቻው ማርታ። ሄሎ ሳሚ። እሺ ከልቧ የምትተውነው ጓደኛዬ ቀጥያ የመጀመሪያ እኮ ነው እንደዚህ ተቀራርበን ቅንድቡን የነካካው ምናምን ሳዋሩ። ቅንድቡን? አዎ ብታይ በጣም ተቀራርበን እያወራን እያለ ድንገት ሰሎሜ ዘው። ቆይ እንዴት ነው የተቀመረው? ሁሉም ነገር አልጋ ባልጋ ነው የሆነው። ለካስ መጀመሪያውን ተጣልተውልሽ ነበር እነ ሳሚ። አዎ ከዛ ይቅርታ ሊጠያየቁልሽ መቀጣጠር። ያንን ማን ይሰማል? ኒቆ መጥቶ ለማን ይናገራል? ላንቺ። ጎበዝ። ስንበል ያሉበት ድረስ ሄድና ሰሎሜ ከመድረሷ በፊት ነበር የደረስነው። ከዛማ ፍቅር በፍቅር ሆነ። ምንም አላለሽም? ማለቴ አልከለከለሽም? ግራ ገብቶ ስለነበረ መጀመሪያ ላይ ምንም አላለም። እሷም ማየት ያለባትን አይታ ወጣች። ከዛ በኋላ ግን ትንሽ ተበሰጫጭ እና አከተመ። በእኛ አከተመ ብቻ አለቀ ደቀቀ።
ሰሎሜ ምን ሆነሽ ነው? ሄሎ ሰሎሜ፣ በኢየሱስ አለሽ? አለው ማርታ። ምንድነው ሰሎሜ ፈጠረሽ እንደዚህ የምታደርጊው? ወድጄ አይደለም ማርቲ። ታዲያ ዝም ብለሽ ስልብ ትይብኛለሽ እንዴ? ይቅርታ ማርቲ፣ ጥሩ ላይ አልነበርኩም፣ ለዛ ነው። ማርቲ አንዴ መልሼ እደውልሻለሁ። ምንድነው ሰሎሜ? እኔ እንጃ በራችን ባይል የተደበደበ ነው። ሰሎሜ ሄሎ። ውስጥ እንዳላቃለው ገብሩ ክፈት በሩ። ኦ ማን እንደመጣ ተመልከት። ሰሎሜ የልጅነት መልክሽና ነበልባልነትሽን አሁንም አለ። የዛኔ እናትሽም ስትሞት እንዲሁ ነበልባል ነበርሽ። ያኔ እንደዛ መሆንሽ አልጠቀመሽም ነበር፣ ዛሬም አይጠቅምሽም። ስለዚህ በሰላማዊ መንገድ ብንጨርሰው ጥሩ ነው። በተመሳሳይ መንገድ እናትሽን አባትሽን ነው እንዳታጪ። እንዴት ነሽ? ሰላም ነው? ሰላም ነው? አለሁልህ። አለን። አስጠበቅኩሽ እንዴ? አረ አሁን የመጣሁት። አረ ያ ደስ የሚል ቤት ነው። አዎ እኔ ራሴ በጣም ብዙ ጊዜ ማሳልፈው እዚህ ነው። ደስ አይልም? አሪፍ። የሆነ ነገር እንዘዛ ታዲያ። እሺ አቶ ገብሩ ልጅ እንዴት አድጋለች? እባክህ ጊዜው ይሮጣል። በጥሩ ሁኔታ ነው ያሳደግካት። ጠንካራ ቢጤ ትመስላለች። ምን ፈልገህ መጣ? አባትሽ አልነገረሽም እንዴ? ቤቱን ሊሸጥልን ተስማምተናል እኮ። አልነገረሽም? ለምን ገብሩ? ለምን እንደዚህ አይነት ነገር ከልጅ ይደበቃል? ምንም የቤት መሸጥ ጉዳይ አልተነጋገርኩም። ምንም ነገር ያወራነው ነገር የለም። ምንም ምርጫ ያንተ ነው። ፈርመ ቤትን ትሸጥልኛለህ። አይ ካልክ ሚስት የገባችበት ጉድጓድ ትገባለህ። አፍ እንዳከፍ ሰውዬ! ዝም በል! ልጄ ተቆሻሻ አባ ነፍስን አልፈለካትም መሰለኝ አቶ ገብሩ። ለዚች ምስኪን ልጅ ቆይላት። ቅራቅንቦን ሰብስበህ ከዚህ ቤት ውጣ። ወዴትም አንሄድም። በጣም በትህትና እየጠየቅኩ አይካልክ መጨረሻውን ታውቃለህ። ሬሳን ዱር ጥዬልህ ጅብ ሲጎትትልህ ያድራል። ኧረ እባክህ መረድ፣ ኧረ እባክህ ምንም መደበቂያ የለኝም። እባክህ ለልጄም ማውረሳት ምንም ከዚህ ውጭ የለኝም። እባክህን እባክህን እባክህ። አባ ተነስ፣ በእናትህ አባ ተነስ፣ አባ ተነስ። ተነስ።
ለልጄ ማውሳት ተነስ። ምንም አትይልኝም እባክህ አባቴ። ኦ ሰውዬ ተነስ አልኩህ እኮ በቃ። አባ እና ሳሚሻ how was exam? ምንም አይልም ከሞላ ጎደል አሪፍ ነው። ለነገሩ አንተ እኮ በትምህርት አትታማም። እኔ የምልሽ 10ኛ ክፍል ከኛ ጋር ከወጣሽ በኋላ የት ገባሽ? በእናትህ ዳዲ እኮ ለስራ ክፍለ ሀገር ሄደና ሁኔታዎች ምንም አልተመቻቹልኝ ነበረ። አሁን ግን ተመልሻለሁ። ሰከንድ ሴሚስተር እኮ እናንተ ጋር ተመዘገብኩኝ። ደስ አይልም? በጣም ደስ ይላል። I know right? እኔ የምልህ እነ ሳምቢ ግን ስቲል እስካሁን ድረስ አሉ? የት ሄዳሉ ብለሽ ነው? አሉ። አትዋሽ። እና አሁንም ትገናኛላችሁ ማለት ነው? አዎ አሉ፣ እንገናኛለን። ዋው በጣም አሪፍ ነው። ወይኔ ሳሚ ሳሚ ይሄን ኮሳሳ አባትሽን አሳርፊው፣ አለዚያ እኔ ዘላለም እረፍት ሰጠዋለሁ። ምን አድርጉ ነው የምትለን አንተ ሰውዬ? ነገርነህ እንዴ? ከዚህ ወተን የት እንወድቃለን? ከፈለጋችሁ ዘርግታችሁ ኑሩ። መውደቂያችሁን እንድታመቻችሁ ከአንድ ቀን ቀደም ብዬ ነግሬያችሁ ነበር። ንቀት አይደለ እንደዚህ እጃችሁን አጣጥፋችሁ እንድትጠብቁኝ ያደረጋችሁ? ምን ነው የአባትሽን ሬሳ ታቅፈሽ ማልቀስ አማረሽ እንዴ? ፈርም። አባ ፈርም ፈርም።
አውሬ ታየኛለህ ደግሞ ዝም ብዬ አልቀርም። የአባቴንም እንባ የእናቴንም ደም አስመልሳለሁ። ከብሩ እባክሽ እንፈርም መስጠኝ። ቆሻሻ ችግር አለው። በሉ ቁራቅንባችሁን ይዛችሁ ውልቅ በሉ። እኔ የምልህ ሳሚ ትዝ ይልሃል ግን የሆነ ቀን ምንድን ነው? 9ኛ ክፍል ነው። 9ኛ ክፍል ምን? ተው በእናትህ። አስታወስ? በቃ አሁንማ መንገድ ሁሉ ተይዟል። በተቀደደው ገብተሽ አጣጣፍሽዋ። እሱን አልነበር ስጠብቅ ነበር። ዝምታሽ ግን አስፈርቶኝ ነበር። ራሄል ዝምታዋን ሰበረች። ትክክለኛውን ጊዜ እየጠበቁ ስለነበረ ነው። ኒቆ ግን ስማ፣ እሱም እኮ እንደኔ ነው ሜሪ። እሱም ለሚወዳት ልጅ ሲል ነው፣ እኔም ለምወደው ልጅ ስል ነው። ሳምሪ የምትሆን ያን ሁሉ ነገር ያደረገችው ለምትወደው ልጅ ነው። መስዋዕትነት በፍቅር ውስጥ አንዱ አካል ነው። እሱማው ግን ጓደኛን እስከ ማስደብደብ መስዋዕትነት የሰው ጥጉ ይለያያል ጓደኛ። እኔ እንጃ ብቻ። አም ሹር አስታውሳል አይደለም? ተናገራ። አዎ ግን እኮ ነው ያልነበርኩም የጻፍኩት። አንተ አልነበርክ እንዴ ሰጠኸኝ? አዎ ግን አዲስ ተብዬ ነው እንዴ። ማን? ይልቅ እሱን ተይውና እስኪ ስለ አንቺ እናውራ። ስለ እኔ ደግሞ ምንድን ነው እናውራ? አንቺ ልጅ ቆመሽ መቅረትሽ እኮ ነው። እና ታዲያ መቼስ ባልቆፍሬ አላመጣም። ተያ ሜሪ፣ ወይስ እኔ ራሴ ፈልጌ አምጥቼ ላጣብስሽ? ኧረ ደዛ ፍቅር ስልማ አልገኝም። እኛ ያለው ምን ሆነን ለቀባሪ ማርዳት አይሆንብኝ። ተያ ይቺ ቀኔ ኒቆ እኮ ነው። ዋት ኒቆ? አዎ ሚስተር ነው ታዲያ። ሆ እስቲ በደምብ ንገረኝ በእናትህ። እሱ ነበር ደብዳቤውን የጻፈልሽ። ከልብ ወዶሽ ነበር። አቤት ከትምህርት ቤት ስትወጪ እንዴት እንደተከፋ። ዊ ከዛ ደብዳቤውን ሲጽፈው ለካ ስሙን አልጻፈውም ነበር። ኦኬ እኔ እኮ እኔ ጻፍኩት መስሎሽ ነው እንዴ? እና እንዴ ለምን አታነሳውም? ሄሎ ሳሚ። አቤት ማርታ። ምን ሆነ ነው የማታነሳው? አልተመቸኝም ነበር ለዛ ነው። ምን ሆነሽ? የት ነህ? አካባቢው ምንድን ነው? ችግር ሳይፈጠር አይቀርም። የምን ችግር? ሰሎሜ ምን ሆነች? መጣው ሞጫው ጋር ጠብቂኝ። ሳሚ ምንድን ነው? መሄድ አለብኝ። እንዴ ወዴት ነው የምትሄደው? ቆይሽ ጠብቀኝ፣ አብረን እንሄዳለን። አዎ ጨርቃችሁን ቋጠርሽ።
በሉ እንግዲህ ሰላም መረቄ ልሸኛችሁ ቢያንስ አይደል? ውጡ።